የመልካም መጀመሪያ አንተነህ። ሰላም ለእናንተ ይሁን። የተወደዳችሁ ሆይ እንዴት ናችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አጠር ያለ መልእክት ወደ እናንተ አደርሳለሁ። በማጋራት አብራችሁ እንድታገለግሉ ለወዳጆች በመላክ ኮፒ ሊንክ በማድረግ ሼር በማድረግ እንደገና ፎሎ ያላደረጉ ደግሞ ይህንን ፔጅ ፎሎ እንዲያደርጉ እሱን እንድታደርጉ ይሁን። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ያዕቆብ መጽሐፍ ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነበረ፣ ዝናብ እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብም ከሰማይ ዘነበ፣ ምድርም ፍሬዋን ሰጠች ይላል። ክብር ለእግዚአብሔር ይሁን። እንደኛ ሰው ነበረ የሚለውን ለሁላችን በጣም ግልጽ ነው። ለኤልያስ መጽሐፉ ላይ የተጻፈለት ይህ በጣም አስገራሚ ታሪክ በሕይወት እያለ ሳይሆን ካለፈ በኋላ ነው የተጻፈለት። ይሄ ግልጽ ነው አይደለም? እግዚአብሔር የተመሰገነ ይሁን። ዝናብ እንዲዘንብ አጥብቆ ጸለየ፣ ዝናብ ዘነበ፣ ምድርም ፍሬዋን ሰጠች። ከዚህ በተቃራኒው ለምሳሌ እንደዚህ ሲባል ሰምታችሁ አታውቁም? እከሌ የሚሉት አገልጋይ ድሮ በጣም ጥሩ ያገለግል ነበረ የሚባል ነገር ሰምታችሁ አታውቁም? ድሮ ጥሩ ይሰብክ ነበረ፣ ድሮ የጌታ እጅ ይገለጥበት ነበረ፣ ድሮ በጣም ብዙ ነገር እግዚአብሔር ሲያደርግበት ነበረ ማለት ካለፈ በኋላ ልክ እንደ ኤልያስ ቢሆን በጣም መልካም ነው። ሰው ግን በሕይወት እያለ እሱ እኮ ጥሩ ያገለግል ነበረ፣ it is not a good news። ይሄ ጥሩ ምስክርነት አይደለም። ምን ልላችሁ ነው? ሰዎች ለምንድን ነው ድሮ ሲያገለግሉ በነበረበት አይነት የአገልግሎት ከፍታ ሲያገለግሉ ማይታዩት? ማለት እግዚአብሔር በእጆቻችን ድንቅ አድርጓል፣ ታምራት አድርጓል፣ እንደዚህ ሰርቷል ብለው ያወሩታል። የሚታይ ነገር ግን የለም። እዚህ ኖርዝ አሜሪካ፣ ካናዳ ብዙ አገልጋዮች ከወጡ በኋላ እኔ የምጋራው የተወሰነ ሀሳብ አለ። ለምሳሌ የኦዲየንስ የተቀባይ ልዩነት ስላለ ማለት አንዳንድ ጊዜ ቅባት የእግዚአብሔር ጸጋ ኦነር የሚደረግበት የሚከበርበት የሚጠብቅ ሕዝብ ባለበት መካከል ማኒፌስት ያደርጋል። ልክ ነው፣ ይገለጣል፣ ይንቀሳቀሳል የእግዚአብሔር ነገር። ስለዚህ በአመዛኙ ምን ይባላል? ዲያስፖራው ብዙ አፒታይት የለውም፣ ለአገልጋዮች የተከፈተ ልብ ብዙ የለውም፣ ኤክስፔክቴሽን የለውም። አወኩሽ ናኩሽ አለ አብሮ ሲኖር። ለምሳሌ እንደዚህ የሚባል ነገር አለ። ሰምታችሁ ሊሆን ይችላል እናንተ። ለምንድን ነው? ኦዲየንሱ ተለውጧል፣ አገልጋዩም ቅባቱም ያው ነው። ያው አገልጋይ ለምሳሌ አገር ቤት ላይ እግዚአብሔር በብዙ መንገድ ጸጋውን ሲያበዛ ለጉባኤ ሲሆን፣ አሁን እዚህ በእምነት ስለሚከናወኑ ድንቆች ታምራቶችን የሚያወራው ምዕራፍ 5 ያዕቆብ መጽሐፍ ብዙ ነገሮች ይታያል። ኢቭን አገር ቤት ላይ በብዙ የአገልግሎት መስክ የሚያገለግሉ ውጭ ሀገር ላይ እንደጠበቅነው እኮ አይደለም ምንድነው የሚባሉ ነገሮች አሉ።
ለእናንተ ነው። እሱን ህዝቡ ነው ወይስ አገልጋዩ ነው የሚለው ለእናንተ ነው የምትወው። የኔም ጥያቄ ስለሚሆን ደግሞ አልፎ አልፎ ደግሞ ያንኑ ክብር ያንኑ እግዚአብሔር የሰጣቸውን ነገር ደግሞ በብዙ መንገድ ጠብቀው የሚያገለግሉ ደግሞ አገልጋዮች ደግሞ ታያላችሁ። እንደሱም ደግሞ አለ። አሁን አንዳንድ ስዞርን ያው ብዙ ለአገልግሎት ስዞር ማስተውላቸው ማግኛቸው የሚገጥሙኝ አገልጋዮች ጉባኤዎች፣ የሚገራርሙ ጉባኤዎች አሉ። ድፍን ማድረግ መፈረጅ አይቻልም። ሁሉ አንድ አይነት ነው ማለት ስለማይቻል ማለት ነው። ግን ነበር የሚለው በጣም አይሰቀጥትም። ጥሩ ይሰብክ ነበር፣ ጥሩ ይዘምር ነበር፣ ጥሩ ታገለግል ነበር፣ ጥሩ በስብና በተለያየ መንገድ ጥሩ ነበር ማለት ከሞቱት በላይ ካሉት በታች እንደማለት እኮ ነው። በህይወት እያለ አንድ ሰው ነበር ከተባለ ስለ ወንድ ልጅ ብሎ ማልቀስ አለበት። አንዳንድ ጊዜ ያ በፊት የነበረው ነገር እየተንቀሳቀሰ እንዳልሆነ በደንብ ሲገባቸው አንዳንድ ጮሌ የሆኑ አገልጋዮች ሌሎች ታክቲኮችን ይጠቀማሉ። ልክ ይሄ ምን ይባላል፣ ቅዳሴው ሲያልቅበት ቀረርቶ ጨመረበት እንደሚባለው ጭማሪዎች ሰዎችን ለመያዝ ሰዎች ጋር ኤንጌጅ ለማድረግ ሌላ አይነት ታክቲክና ቴክኒክ ሲደረግ ደግሞ የምታዩበት ሁኔታ አለ። ኤክስትሪምሊ ነገሮችን በብልጠት ማስኬድ፣ በተንኮል ለማስኬድ መሞከር፣ በሴራ በቃ ይሄ እግዚአብሔራዊ ባልሆነ መንገድ ሰዎች እንደሱ ደግሞ ሲያደርጉት ያላችሁ። ሆኖም ያ አምላካዊ ጣትና አምላካዊ የእግዚአብሔር ጉብኝት ሲንቀሳቀስ አታዩ። ከንግግር ያለፈ አታዩ። ጠብ የሚል ነገር አታዩ። እግዚአብሔር ያድነን። ለኔም ነው እንደዛ የምለው። በእውነት እግዚአብሔር ይጠብቀን፣ ያድነን። በህይወት እያለን ነበረ። ጥሩ ዘማሪ ነበር፣ ጥሩ ሰባኪ ነበር፣ ጥሩ አስተማሪ ነበር። በጣም ይሄ በጣም ያሳዝን ነገር ነው። ስለዚህ ቆም ብለን ሚስ ያረግነው የቱ ጋ ነው እንድንል ለኔም በዚህ ለምትሰሙኝም ዛሬ እችን መልእክት ላስተላልፍ ብዬ ነው። እንደ ቀድሞ ለመሆን እንደ ቀድሞ እግዚአብሔር እንዲሰራብን እንዲጠቀምብን ቀድሞውኑ በልጅነት ወራት ከእግዚአብሔር ዓለም ተካፍለን የምናደርገውን ጄኒውን የሆነ ነገር እንድናደርግ እግዚአብሔር ይጠብቅብናል። ጸጋ ይሄዳል ይመጣል ምናምን በሚል አይደለም አሁን ማወራው፣ ግን ከምንጩ ጋር ያለ ህብረት ወሳኝነት አለው። መጽሐፉ እንደሚለው ቤቱ የእውነት መሰረትና አምድ ስለሆነ ውሸት ሲቀላቀልበት፣ ማጭበርበር ሲቀላቀልበት፣ የዚህ ዓለም ገንዘብ መውደድ ሲቀላቀልበት፣ ሌሎች ነገሮች ሲቀየጡበት አብሮ አይሄድም። ስለዚህ ሰው መሰብሰብ ይቻላል፣ ጉባኤ ላናጣ እንችላለን። ግን ያዕቆብ 5 ላይ በተገለጠው ልክ የተብራራ እግዚአብሔር ጣት አለ አይደለ? ለምሳሌ የሚያመው ሰው ቢኖር ወደ ቤተክርስቲያን መሪዎች መጥቶ ይጥራ፣ ይጸልዩለት፣ ዘይት ቀብተው ይላል አይደለ? ከዛ ይፈወሳል። እነኚህ አይነት ተአምራታዊ ነገሮች በጉባኤያችን፣ በህብረታችን፣ በመናመልክበት ስፍራ፣ በእያንዳንዱ እንቅስቃሴያችን እንዲቀጥል ከፈለግን እኔንም ጨምሮ ምንጩ ጋር ያለ ግንኙነት እሱ በጣም ወሳኝ ነው። ጸጋ ይብዛላችሁ።